ሰላም ሰላም ለቅዳሜና እሁድ ምርጥ አማራጭ ይዤላችሁ መጥቻለሁ። የቡላ አሰራር ነው። ስሙ ሙቾ ይባላል። ኮረሪማ፣ ሚጥሚጣ እና ጫው ቅቤ አለ። እነዚህን ግብአቶችን ተጠቅመን አሁን ቡላ በደንብ ሽት እናደርጋለን። እንጨት እንጠቀማለን፣ ኮባ እንጠቀማለን። እነዚህን ነገሮችን ተጠቅመን ቡላ ፍርፍር ቆንጆ እንሰራለን። ለቅዳሜና እሁድ አማራጭ በጣም ምርጥ ነው። ቡላውን የገዛ ነው ሽት አድርገን እንደዚህ ብትን እናደርገዋለን። ከዛ በእንጀራ ምጣድ ላይ እንደዚህ እናበስለዋለን። ቢያንስ 1 እስከ 20 15 እስከ 20 ደቂቃ እናበስለዋለን። በደንብ ያልጋለ ምጣድ ላይ ነው የሚጨመረው። በደንብ ያልጋለ ምጣድ ላይ ጨምራችሁ በደንብ እሳት ላይ ሙክክ አድርጋችሁ ታበስላላችሁ። ከዛ በኋላ እንግዲህ ያለውን እያያችሁ ትቀጥላላችሁ። ቪዲዮ ከረዘመ ይቅርታ። አሁን እያበሰልኩኝ ነው እዚህ ጋር እንደምታዩት። ከዛ ከበሰለ በኋላ እንገናኛለን። በጣም ለቅዳሜ እና እሁድ በጣም ቆንጆ ነው። እንግዳ ሲመጣባችሁ ከለመዳችሁ በተለይ ልጆቹ በተለይ በጣም ይወዱታል። ያው የትምህርት ቤት ምሳይቃ አይሆንም እንጂ በጣም ቆንጆ ነው። ልጆቹ ይወዱታል። ስለዚህ አሁን በስሏል። ሁሉንም አውጥቻለሁ። እዚህ ጋር ካወጣሁኝ በኋላ ንጹህ ውሃ አርከፍክፌ ከዛ ትንሽ አቆያለሁኝ። እንግዲህ ከዚህ በኋላ ይሁን ትቀጥላላችሁ። በጣም ቆንጆ ነው። ያው አሁን እዚህ ጋር እንደምታዩት እሳት ምጣድ ላይ በስሎ ከወጣ በኋላ ሳህን ላይ ታረጉትና ውሃ እያርከፈከፋችሁ ሁሉንም ታዳርሱታላችሁ። ከዛ በኋላ ወደ ድስት ይሄዳል ማለት ነው። አሁን እንግዲህ ቀጥለን ድስት ውስጥ እንጨት ጨምረን በፌስታልም ይሰራል። ንጹህ ፌስታል ገዝታችሁ ማለት ነው። ነጭ ፌስታል ምናምን ንጹህ ገዝታችሁ ከስር እንጨት አስቀምጣችሁ እሱንም ከላይ በፌስታል አድርጋችሁ ማረግ ትችላላችሁ። ግን አሁን ፌስታል እየጠፋ ብዙ ጊዜ የምጠቀመው ፌስታል ነው። ግን ፌስታል እየጠፋ ስለመጣ ኮባ ምርጥ አማራጭ ነው ብዬ ተቀብዬ ነው። በኮባም በብዛት በኮባ ነው የሚሰራው። ግን አሁን እንደ ዘመናዊ ፌስታል ነው ብዙ ጊዜ የምንጠቀመው። ግን ከፌስታል ኮባ ይሻላል በሚል እንደ አማራጭም መቼም አናጣም በሚል ነው ኮባውን የተጠቀምኩት። ስለዚህ እዚህ ጋር ኮባ ያው እንጨት ስር ድስቱ ስር አድርጌያለሁ። ከዛ ውሃ ጨምርበታለሁ። ውሃው ከእንጨት ወደ ላይ መውጣት የለበትም። ከእንጨቱ ወደ ላይ መውጣት የለበትም። ከዛ እንጨቱን ከጨመረን በኋላ ኮባውን ደርድረን እናዘጋጀዋለን። ኮባውን ደርድረን ካዘጋጀን በኋላ እላዩ ላይ ቡላችንን እንጨምራለን ማለት ነው። ቡላው የሚበስለው በእንፋሎት ነው። በእንፋሎት ነው የሚበስለው እንጂ ውሃ ወደ ቡላው ጋር አይወጣም። ከዛ እንደዛ ከእንትኑ ላይ እንደዚህ ኮባውን ድርድር አድርጋችሁ ከላይ ቡላ ታረጋላችሁ። ቡላውን ኮባው እንደዚህ አዘጋጅታችሁ የተወሰነ ሰዓት ውሃ ትንሽ ብዙም ሳይፈላ እጃችሁ እንዳያቃጥል ብዙም ሳይፈላ ትንሽ ሞቅ ውሃ እስከሚል ድረስ ድስታችሁን ትከድኑታላችሁ። በሱ ላይ ድስታችሁን ትከድኑታላችሁ። ከዛ ውሃው ትንሽ ካለ በኋላ ከፍታችሁ ቡላችሁን ትጨምራላችሁ ማለት ነው። ከዛ ቡላው በእንፋሎት በደንብ ቆንጆ ሆኖ ይበስላል። እውነት ከሞከራችሁ ትወዱታላችሁ። በጣም ቆንጆ አማራጭ ነው። ወደኛ በጣም የተወደደ ምግብ ነው። ለሚወዱት ሰው የሚሰሩት ምግብ ነው። እንግዳ መቀበያ አድርጎትም ይጠቀሙታል። በጣም ቆንጆና ተወዳጅ ነው። ስለዚህ
ሰርታችሁ እንድትበሉ አበረታታችኋለሁ። እስከ መጨረሻው ከተከታተላችሁ ምንም ነገር ለመስራት አትቸገሩም። በጣም ቆንጆ ውጤት ታገኛላችሁ እላችኋለሁ። አሁን የሚቀጥለውን አብረን የምናየው ይሆናል። በቃ አሁን ያው ድስት ውስጥ ተከድኖ ቆንጆ ሆኗል። ይከደናል። በደንብ በእንፋሎት ይበስላል ማለት ነው። ደግሞ በተጨማሪ ምላችሁ መሃል ላይ እየከፈታችሁ እንደዚህ በሹካ ወደዛና ወደዚህ ታገላብጣላችሁ። ከዛ ምን ታረጋላችሁ? እንጨት የሆነ እንደ ስቲኪን ያለ ረዘም ያለ እንጨትም ስስ ጫፉ ስስ የሆነ ሹካም ካለ ወደ ውስጥ ስግስግ ታረጋላችሁ ማለት ነው። ከስር እንፋሎቱ በደንብ ወደ ላይ እንዲወጣ ስግስግ አርጋችሁ እንፋሎቱ ወደ ላይ እየወጣ በደንብ ያበስለዋል ማለት ነው። ብቻ እዚህ እሳት ላይ ጥደን ቢያንስ 10 እስከ 15 ደቂቃ ነው እናቆየው በደንብ ቆንጆ ሆኖ እንዲበስልልን ማለት ነው። እዚህ ጋር እንዴት በጣም ቆንጆ ሆኖ ነው የበሰለው። ከለሩ ራሱ በጣም ይለያል ሲበስል። ከዛ እንደዚህ ቢያንስ 10 ደቂቃ በቂ ነው። 10 ደቂቃ ወይም እስከ 15 በቂ ነው። ከዛ እንደዚህ ሁሉንም ከድስት እናወጣለን። ምንም ውሃ ወደ ቡላችን ላይ አይተላለፍም። እንደምታዩት ነው እንግዲህ እስከ መጨረሻው እዩት። ከዛ እንቀጥለው ስቴፕ ታያላችሁ። አብረን እንቀጥላለን ማለት ነው። እዩት እንግዲህ ምንም አይነት ውሃ ወደ ላይ አልወጣም። በእንፋሎት ብቻ ነው የበሰለው ማለት ነው። በእንፋሎት ብቻ ነው የበሰለው። ስለዚህ አሁን ቀጥዬ ግብአቶቹን ጨማምሬ አዘጋጃለሁ። ከዛ በደንብ ተከታተሉና እንግዲህ ሰርታችሁ ትሞክራላችሁ። ስቴፕ ከዘለላችሁ ወይ ሳይበስል ልታወጡ ትችላላችሁ። የሚቀራችሁም ነገር ሊኖር ይችላል። ስለዚህ ቪዲዮን ጨርሳችሁ ካያችሁ ቆንጆ ሪዛልት ታገኛላችሁ ብዬ አስባለሁ። ስለዚህ ኮረሪማ ጨምሬያለሁ፣ ሚጥሚጣ ጨምሬያለሁ፣ ጨው ጨምሬያለሁ። እንግዲህ ቅቤ በዛ ጎና ካፌ ያስቀረሁት ለልጆች ለየብቻ ትንሽ ወራ አርጌ አንድ ቅቤ ማትወድ ስላለች ቡላ ትወዳለች፣ ግን በቅቤ ሲሆን አትወድም። ለሷ በወራ ላዘጋጅላት ነው። ምጥምጣም ብዙም ስለ ያቃጥላል ብላ ስለማትበላ ለሷ ለየብቻ ለመስራት በጎን አዘጋጅቻለሁ። ተመሳሳይ ሜተድ ነው የምንከተለው። ምንም የተለየ ነገር የለም። ያው በወራም ብናረጋው ተመሳሳይ ነው፣ ግን ትንሽ የወራ ሽታ ሊረብሻችሁ ይችላል። ያው እሷ በቅቤ ስለማትወድ ነው። ማትወዱት ካላችሁም ያን ያህል ብዙም አይረብሽም፣ ቆንጆ ነው። በወራም መስራት ትችላላችሁ። እንደዚህ ካቀላቀላችሁ በኋላ እንደዚህ ጠበስ ታረጋላችሁ። እንትኑን በመጥበሻ አርጋችሁ እሳት ላይ ትንሽ ቢያንስ 5 ደቂቃ የሚያክል 3 ደቂቃ 5 ደቂቃ የሚያክል በጣም በቀነሰ እሳት ላይ ጠበስ ታረጉታላችሁ። ጨው አነሰ በዛ የሚለውን ቀምሳችሁ ታያላችሁ ማለት ነው። ከዛ በኋላ አሁን ሂደቱ ሙሉ በሙሉ እያለቀ ነው ማለት ነው። በጣም ተወዱታላችሁ፣ ሞክራችሁ እዩ። በጣም ቆንጆ ውጤት ነው የምታገኙት፣ ሁሉንም ተከትላችሁ በደንብ ካያችሁት ማለት ነው። አሁን በመጥበሻ በደንብ እናዘጋጃለን ማለት ነው። በቅቶታል፣ እሳት በቅቶታል። በመጥበሻው አርገን ቆንጆ አርገን ወደ መጨረሻው ስቴፕ እንሄዳለን። በኡርጎ ያው አሁን ጾም ነው፣
እርጎ ብዙዎቻችን ስለማንጠቀምም ቢሆን የሚበላው በእርጎ በደንብ ተወዶ ነው የሚበላው። በቡናም ይበላል፣ ባዶም ደግሞ ወዶ ነው የሚበላው ሰው። ቢያንስ እርጎ ወይም ቡና ከሁለቱ አንድ ጋር በደንብ ይበላል ማለት ነው። ይኸው መጨረሻው ይሄን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።